ሰላም እንዴት ናችሁ? አላ እግዚአብሔር ይመስገን። ዛሬ አንዳንድ ነገሮችን ከኢትዮጵያ ከአሜሪካ ጋር ትንሽ ኮምፔር አድርጌ ለመናገር ያክል ነው ስለ ትምህርት ካሊኩለም ምናምን እና ባይ ዘ ዌይ ያው እኔ ኢትዮጵያ ተምሬ ጨርሻለሁ አጋት ዲግሪስ እና ዛሬ ኢንተርቪው ነበረኝ እዚህ ሀገር ኤርፖርት። በዚህ አጋጣሚ ያው እንትን ብያለሁኝ። እግዚአብሔር የተመሰገነ ይሁን። ኤርፖርት ስራ ሊጀምር ነው። እግዚአብሔር ይመስገን፣ ይሄን ላደረገልኝ እግዚአብሔር ይመስገን። ሌላው ነገር ምንድን ነው ኢንተርቪው ነበረኝ፣ አንዳንድ ባክግራውንድ ቼክ ነበረኝ ምናምን፣ እሱ ጨርሼ ዛሬ ፈተና ወስጄ ነበረ እና በምፈተንበት ሰዓት ላይ የኢትዮጵያን ነገር እያሰብኩኝ ነበር እና ኢትዮጵያ ያው ትምህርታችን በጣም ነው የሚገድለው። አንደኛ ሰውን ለመጣል ነው የሚያስተምሩት። እዚህ ሀገር ደግሞ ሰው እንድታቁ ማለት ስለ ትምህርቱ እንድታቁ ነው የሚያስተምሯችሁ እና ባጄን የተሰጠኝ ኦልሞስት ለ1 ሰዓት ተኩል የሚያክል ቪዲዮ ወስጄ ከዛ ከቪዲዮ በኋላ ኤግዛም ነበረ እና like they give you a paper እዛው እያያችሁ እየጻፋችሁ ሜሞራይዝ እንድታደርጉት በጣም ፍሪ ነው። ስልክ ምናምን መጠቀም ይቻላል እና በጣም ነው የተገረምኩት። ኢትዮጵያ ጋር አይ ሪሜምበር ኢንተርቪው ስደረግ እኔ ማአት ሰው ነበረ። በጣም ነው የሚያስፈሩት። በዛ ላይ የሚጠይቋቸው ጥያቄዎች ተገቢ ያልሆኑ ጥያቄዎች ናቸው። ከዛ ደግሞ ፈተናው ደግሞ በጣም ከባድ ነው። ላይክ እኛ ትምህርት ላይ የተማርነው ሌላ፣ ስራ ቦታ ላይ የሚመጣው ፈተና ሌላ እና በጣም ማለት ዛሬ በጣም እያሰብኩ የነበረው እሱን ነገር ነው። ላይክ አይ ኮምፔር ቱ ኢትዮጵያ ቱ ዩኤስ እና ላይክ እዚህ ምን ያክል ለሰው ለስራ ምናምን ያላቸው ክብር ሁሌ ነው የሚገርመኝ። ኤኒሃው በሌላ ቪዲዮ እስከምንገናኝ ቻው። ሶ አጌን አይ ጌት ማይ አይዲ። ቴንክ ዩ ጋይስ። ቻው።